አሰላሙ አለይኩም ወረሕመቱላህ። ቢስሚላህ። የአንድ ቀላል ሰራተኛ አስደናቂ የአሟሟት ታሪክ። ምስጋና ሁሉ ለአላህ ይሁን፣ የእርሱን እርዳታ እንሻለን፣ ምሕረቱንም እንለምናለን። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቤተሰቦቻቸውና እስከ ትንሣኤ ቀን ድረስ የእርሳቸውን ፈለግ በተከተሉ ሁሉ ላይ ሰላምና እዝነት ይውረድ። ይህ ታሪክ ልናስተነትነው በጥልቀት ልንመለከተውና ወደ አላህ ሱብሓነሁ ወተዓላ ለመቃረብ ትምህርት ልንወስድበት የሚገባ ታሪክ ነው። ታሪኩን እየተረከ ያለው ሼኽ በራሱ አይን ያየውንና የታዘበውን ነው የሚነግረን። በሳዑዲ አረቢያ የሚገኝ አንድ ሼኽ ስልክ ይደወልለታል። እባክዎን መጥተው ለአንድ ሰው የጀናዛ አጠባ ያደርጉልን ተባሉ። ሼኹም አንዳንድ ጓደኞቹን ይዞ ሄደ። ሼኹ እንዲህ ይላል፣ መጀመሪያ እንዳየሁት ይህ ወንድም ከሱዳን የመጣና በሳዑዲ አረቢያ ይሰራ የነበረ ነው። ከራሱ እስከ እግሩ ድረስ በደም፣ በአቧራ፣ በአሸዋና በመስታወት ስብርባሪዎች ተሸፍኖ ነበር። በጣም አሰቃቂ አደጋ ነበር የደረሰበት። ምናልባትም በመኪና ተገጭቶ ወይም ተገልብጦ ደሙ ከአሸዋ ጋር ተዋህዶ ነበር። ይህ ሱዳናዊ ወንድም ፂም ያለው ሲሆን በሞት አልጋ ላይ ነበር። ሼኹ ቢስሚላህ ብለው አጠባውን ጀመረ። በመጀመሪያ በውሃና በሲድር አጠቡት። ሲድር ነቢዩ ሰለላሁ ዐለይሂ ወሰለም ለሟች አጠባ እንዲሆን ያዘዙት ጥሩ መዓዛ ያለው ቅጠል ነው። የመጀመሪያው እጥበት ሲጠናቀቅ የሟቹ ፊት ማብራት ጀመረ። ለሁለተኛ ጊዜ በካፉር ጥሩ መዓዛ ያለው ንጥረ ነገር ሲያጥቡት የሟቹ ፊት ይበልጥ እየተለወጠ መጣ። ለሶስተኛ ጊዜ ውሃውን በሰውነቱ ላይ ሲያፈሱት ግን የሚታመን አልነበረም። ሰውነቱ ሙሉ በሙሉ ተለወጠ፣ ይበራል፣ ያንጸባርቃል። ምንም እንኳን ወንድማችን ቆዳው ጠቆር ያለ ቢሆንም ፊቱ ግን በኑር በብርሃን ተሞላ። ደሙና አቧራው ሲለቅ ፊቱ ሙሉ በሙሉ ያበራ ነበር። ሼኹ ያየውን ማመን ስላልቻለ አብረውት የነበሩትን ሰዎች ይህ ፊት መጀመሪያ ያየነው አይነት ነውን ብሎ ጠየቀ። እነርሱም አይደለም፣ ሙሉ በሙሉ ተለውጧል አሉት። ከከፈኑት በኋላ ቤተሰቦቹ እንዲገቡና ለመጨረሻ ጊዜ እንዲስሙት ተደረገ። ከዚያም አንድ ወንድም መጥቶ በጣም ያለቅስ ጀመር። ሼኹም አይዞህ፣ ሰብር አድርግ፣ ዱዓ አድርግለት አለው። ሰራተኛውም ይህ ሰው ከወንድሜ በላይ ነበር፣ ስሙ ኢሳም ይባላል፣ ስለ እሱ ልንገርህ አለው። ኢሳም በሳዑዲ አረቢያ በአንድ ኩባንያ ውስጥ የሚሰራ ተራ ሰራተኛ ነበር። ቢሮ ፎቅ ላይ ሲሆን መስገጃው መስጂዱ ግን ምድር ቤት ነበር። የሰላት ወቅት በደረሰ ቁጥር ኢሳም በየቢሮው እየዞረ ወንድሞች ሆይ ለሰላት እንነሳ፣ ሰላት ደርሷል እያለ ይቀሰቅሳል። በየደረጃው እየወረደ ሰዎቹን ሁሉ ይጣራል። ስራችሁን ለጥቂት ጊዜ ትታችሁ ኑ ስገዱ፣ በኋላ ትጨርሳላችሁ እያለ ሰዎቹን ሰብስቦ ወደ መስገጃው ይወስድ ነበር። ይህን ለብዙ ዓመታት ሲያደርግ ኖሯል። ሼኹ አላህ መልካም መጨረሻ ይስጠው፣ ጀነት ይወፍቀው አሉ። ነገር ግን ጓደኛው ማልቀሱን አላቆመም።
ይህ ብቻ አይደለም አለ። ኢሳም ደሞዙ 2500 ሪያል ወደ $700 ገደማ ብቻ ነበር። ነገር ግን ከዚሁ አነስተኛ ደሞዝ ቆጥቦና ሌሎች ወንድሞችን አበረታቶ ባለፉት ጥቂት ዓመታት ውስጥ በሱዳን 3 መስጂዶችን አስገንብቷል። አላሁ አክበር! ያ አነስተኛ ደሞዝተኛ ሰራተኛ በየዓመቱ እየቆጠበ 3 መስጂዶችን በተለያዩ ቦታዎች ገንብቷል። ሼኹም እንዲህ አለ፣ ወላሂ አላህ ይህንን ብርሃንና ኑር የሰጠው ስላደረገው መልካም ሥራ ነው። ለሶላት ባለው ጥንቃቄ ሰዎችን ወደ ሰላት በመጠራቱና በመስጂድ ግንባታው ምክንያት ነው። ምናልባትም እኛ የማናውቀው እሱና አላህ ብቻ የሚያውቁት ሌላም የተደበቀ መልካም ሥራ ሊኖረው ይችላል። ወንድሞችና እህቶቼ፣ ይህ ታሪክ ለሁላችንም ትልቅ መልእክት አለው። ለአኼራችን መስራት አለብን። አላህ በቁርአን ውስጥ ወደ መልካም ሥራ ተሽቀዳደሙ ይላል። እንዲህ አይነት መልካም መጨረሻ ሁስኑል ኸቲማ ለማግኘት መጣር አለብን። ምንም የለኝም መስራት አልችልም ማለት የለብንም። የኢሳምን ታሪክ ተመልከቱ። በ$700 ደሞዝ ምን አይነት ታላቅ ሥራ እንደሠራ። ምናልባትም በየቀኑ ሰደቃ ይሰጥ ይሆናል። ምናልባትም ሌሊት ሰዎች ተኝተው እሱ ግን ለአላህ ሲሰግድ ያድር ይሆናል። አላህ መጨረሻችንን ያሳምርልን። ወደ እርሱ ከሚቃረቡትና መልካም መጨረሻ ካላቸው ሰዎች ያድርገን። አሚን።